እስካሁን ድረስ ከቦቸራ ጋር አላወራውም እያልሽ ነው? አዎ አላወራውም አልኩሽ እኮ። ቆይ ምን አድርጊ ነው የምትይኝ? አላምንሽም። ብታምኚኝ ባታምኚኝ እኔ ምን አገባኝ? በእርግጠኝነት ሄቨን ከቦቸራ ጋር የምትገናኝበት መንገድ አለ። እኔ ግን እንደሰማሁት የቦቸራን ክፍለ ሀገር መሄድ ከነሚኪ ነው የሰማችሁ እኮ። እንዴት? የቦቸራ የእህት ጓደኛ ነች ለነሚኪ ደውላ የነገረቻቸው። ስለዚህ እንደዛ ከሆነ እነሚኪ የሚያውቁት ነገር ይኖራል ማለት ነው አይደል? በቃሉ ማለት የፈለኩት ገብቷል። ቆይ ምንድነው የሚያስቀባጥር? የኔ እናት በጧቱ ነገር አጉርሶሽ ነው እንደመጣሽው? እኔ የምለው ቆይ ለምንድነው ለሽም ሄደክ በርገር እንደምወድ ይቀባጥርክለት? እናት ወግሟቸው አልወድም ያልኩት በምክንያት እንደሆነ ታውቃለህ። አሃ አንቺ በምክንያት ስላልሽው እውነቱን ይሽሯል እንዴ? በቃሉ ግን በጣም ገገማ ነህ። ገገማ? ቆይ ከመቼ ጀምሮ ነው እውነት መናገር ገገማ የሚያስብለው? እሺ እሱ ይሁን። ለምንድነው ከሱ ጋር መቅረብ እንደማልፈልግ እንደሚያስጠላኝ ሄደ የነገርከው? እንዴ እሱማ መላምት ነው። ያው በርገር አልወድም ያልሽው የሽሜ ግብዣ ስለሆነ ስለሚያስጠላሽ ነው ብዬ ነው። አልወድም ያልኩት እኮ ለማን ብዬ እንደሆነ ታውቃለህ። እኔ ምንም ማውቀው ነገር የለም። ቆይ ለማን ብለሽ ምስኪን ገል? አረ መጥኔውን ይስጥክ። በጣም ሲበዛ ወሬኛ ነሽ። ሆይ ሆይ ምን አይነት ጣጣ ነው እናንተ? ቆይ ካላወራን በምንድን ነው የምንግባባው? ሁላችንም እኮ በወሬ ነው የምንግባባው አይደል እንዴ? እኔ የምለው የሽሜ ነገር ምንድነው እንደዚህ አንከነከነሽ? ነው ጓደኛሽ ላይ ታክል ለመግባት አስበሽ ነው? ይቅር ይበልህ። እኔ ጉዳዩን ነው ያልኩት። ለማንኛውም እንደዚህ ወሬ ማብዛት ጥሩ አይደለም። እሺ ወንድ ልጅ ነህ። አሁን ወሬ ምናምን አልፈልግም። በቃ ስሜ የጠፋበትና ወሬኛ የተባልኩበትን ካሳ ፈልጋለሁ። ስለዚህ በርገሩን ደግሞ ደግመህ ተጋብዘኛለህ። ከየት አመጣለኝ? በአስተማሪ ደሞዝ ይወልኝማ ግብዣ ያዋጣም ነው። ተው ኋላ ተው። እሺ ግረስ ሁሉንም የሚያደርጋችሁኝ ነገር ሂጄ ለታፈረው ዝግዝግ አድርጌ ቁጭቴን ነው የምወጣው። አረ በፈጠረ በቂ እንዳዋቂውን እንጂ ነነ እና ስሜ ስጠፋ ቁጭ ብዬ ልመልከት እንዴ? ስልኩ አለሽ አንዴ ደውይልኝ። ስልኩ እየሰራልኝ አይደለም። እና ታዲያ እኔ ምን ላድርግሽ? ማገኝበት ሌላ አማራጭ እንዳለ አውቃለሁ። ምን አይነት አማራጭ? የእህቱን ስልክ ስጠኝ። የለኝም። እሷ ደውላ ገጠር እንደገቡ እንደነገረቻቸው አውቃለሁ። እሷ አይደለችም የነገረች። እና ማናት? የእህቱ ጓደኛ ነች የነገረችኝ። አቧጭቅጭቅኛ ሚኪ አትዋሽ። አልዋሸሁምስ። ለምን ብዬ ዋሻለሁ? ስትፈልጊ ገደል ግቢ። አጭቅጭቅኝሽ ምን ትመስላለች? ምንም አላቅማማ። ግን ስሚ እኔ ነገሮችን ባላየ ስለማልፍ ሊመቱ ስለሚችሉ እንኳን ራስን በደንብ አዘጋጁ። እሺ ጣጣ የለውም። ግን ይኸውልህ በደንብ ቀረባቸውና የክፋት ወጥመዳቸውን የሚበጣጥስ ነገር አዘጋጅላቸው። እሺ አያሳስብሽ መሲ። ናታን እኮ ነኝ በኔ ጣዩ። ይኸውልህ ምታት ቢሉ እንኳን ትመታኛለህ። እሺ መቼም ቢሆን አላደርገውም። ታደርገዋለህ። ያምሻ እንዴ? እንደዚህ ቢሉኝ እንኳን እኔ በዘዴ እወጣዋለሁ። አይሆንም። አሁኑኑ ማልልኝ እንደምታደርገው አሊያ መጠራጠራቸው አይቀርም። እሺ አደርገዋለሁ። ማልልኝ መሲ። እሺ አደርገዋለሁ አልኩሽ አይደል? ማልልኝ አልኩ። የእናቴን ቀን ይስጠኝ። ጎበዝ ልጅ። አንዴ ሰንዝሬ ግን ነው መሞት በራስህ